በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን እግዚአብሔር ልጆች እንደምን ቆያችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። አምላካችን የልዑል እግዚአብሔር መድኃኔዓለም ፈጣሪያችን ስሙ የተመሰገነ ይሁን። ዛሬ የምናየው 13ቱን ሕማማተ መስቀል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ቤተክርስቲያናችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሁላችንም ሕማማተ መስቀል እንደተቀበለ ዋጋ እንደከፈለልን ከመከራም እንዳዳነን ቤተክርስቲያናችን ታስተምራለች። ስለዚህ እነዚህን ክርስቲያኖች ጌታችን የተቀበላቸው መከራዎች እጅግ ብዙ ቢሆኑ ስፍር ቁጥር ባይኖራቸውም ብዙውን አንድ እያለች 13 አድርጋ ለይታ ክርስቲያኖች ሁሉ እንዲያስቡት ትናገራለች። ስለዚህ እነዚህን እናያለን። አምላካችን እግዚአብሔር ሁላችንም ማስተዋል ልቡናውን ይስጠን። አንደኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ አንደኛው ታስሮ ድኅረት ይባላል። ይህም ታስሮ ድኅረት ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችን ጌታ ለእኛ ሲል አይሁዳውያን እጆቹን ወደ ኋላ የፊጥኝ እንዳሰሩት የሚናገር ነው። አስሮ ማለት አሰራ ወይም አሰረ ከሚለው የግዕዝ ግስ ሲወጣ ሲሆን ማሰር መያዝ ማለት ነው። ሁለተኛው ደግሞ ድኅረት ማለት ድኅረ ወደኋላ አለ ወደኋላ ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደኋላ ታስሮ መያዙን የሚናገር ነው ማለት ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እና የእናንተ አምላክ ለሰው ልጆች ሲል ጊዜው በደረሰ ጊዜ የመከራው ሰዓት በደረሰ ወቅት ወደ እርሱ ጦርና ጎመድ ሰይፍ ይዘው ወንበዴን እንደሚይዝ ሰው አይሁዳውያን ወደ እርሱ እየገሰገሱ መጡ። በመጡ ጊዜ እርሱ መጣና ወደ እነርሱ መጥቶ ተያዘላቸው። ለምንድን ነው ቢሉ፣ አንደኛ ጊዜው እንደደረሰ አውቆ፣ ሁለተኛ ሳይዘጋጅ ሳያውቀው ደረስንበት እንዳይሉ፣ ሶስተኛ በፈቃዱ እንደተያዘላቸው ለመግለጥ ነው ይላሉ ሊቃውንት። አራተኛው ደግሞ ለጥብዓት ነው፣ ፍርሃት እንደሌለበት እንዳልፈራ ለመንገር ነው። ለምን እኛም ክርስቲያኖች ሰማዕትነትን የሚቀበሉ ወንድሞቻችን የክርስቲያን ቤተሰቦች ሁሉ ያለ ፍርሃት ጥብዓት ማለት ጭካኔ፣ ቆራጥነት፣ በቆራጥ መንፈሳዊ ልብ እግዚአብሔር መከተል እንዳለብን መፍራት እንደሌለብን ለማስተማር አብነት ለመሆን ነው ይላሉ። ሌላ የመጨረሻው ደግሞ አፍቅሮ ጸላእት ይባላል። አፍቅሮ ጸላእት ማለት ክርስቲያኖች እግዚአብሔር ልጆች ጠላቶቻችሁን ውደዱ ብሎ ያስተማረ ጌታ ጠላቶቹ የሆኑት እነርሱ እርሱን መከራውን ለመቀበል በተዘጋጀ ጊዜ እርሱን ለማጥፋት ወደ እርሱ የመጡት እሾሁ ጠጠሩ እንዳይወጋቸው ድካም እንዳያገኛቸው ወደ እነሱ ሄዶ ተያዘላቸው ይላሉ ሊቃውንት ሲያመሰግኑ። ስለዚህ ጠላቶቻችሁ ውደዱ ብሎ ያስተማረ ጌታ ለአብነት እኛም ጠላትን ድል ነው ሊጠማ ጠጣው ያለ አምላካችን ወደ እነርሱ ሄዶ በፈቃዱ እንደተያዘላቸው ስለ አፍቅሮ ጸላእት ስለ እነዚህ ምክንያቶች ወደ እነርሱ ሄዶ እንደተያዘላቸው ይነገራል። ስለዚህ መጽሐፍ ጌታችን የተቀበለው አንደኛው መከራው ታስሮ ድኅረት ወደኋላ የፊጥኝ መታሰር ነው። እንግዲህ እነሱ ሲመጡ ማንን ትሻላችሁ አላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ። ማንን ትሻላችሁ? የናዝሬቱ ሰው ኢየሱስ ክርስቶስን እንሻለን ሲሉት አምላካችንም እኔ ነኝ አላቸው። በዚህ ጊዜ ደንግጠው ወደኋላ ወደቁ ይላል። የሚገርም ነው። ወደኋላ አፈግፍገው ወደቁ። ይህ ምን አይነት አስገራሚ ነገር! ይደንቅ ነው። እኔ ነኝ ሲላቸው ወደኋላ መውደቃቸው አንድም እንዲህ ይላል በነቢይ የተነገረው ቃል ወይ ወድቁ ታሕተ ጽላሎቱ በፊቱ ይገመገማሉ ይወድቃሉ የሚለው ቃል እንዲፈጸም ነው። አንድም ደግሞ ጽኑ መውደቅ ወደኋላችሁ አለባችሁ፣ አወዳደቃችሁ ጽኑ ነው፣ ለድነት የመጣውን ሰቅላችሁታልና የሚል መልእክት ለማስተላለፍ በራሳቸው ላይ ሲመሰክሩ እንደሆነ ይናገራል። አንድም እስራኤላውያን በጢጦስ ዘመን ያው በ70 ዓመተ ምህረት ምድሪቱ እንደተቃጠለች እንደጠፋችና እስራኤላውያን እንደ ጨው ዘር እንደተበተኑ በኋላኛው ጊዜ አንድም በመጨረሻ ሰዓት በሲኦል ውስጥ ክፉ አወዳደቅ እንዳላቸው በዳግም ምጽአቱም ክፉ ፍርድ እንደሚያገኛቸው መናገር ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በዛ ጊዜ የኋሊት አስረው መሬት ለመሬት እንደጎተቱት ይናገራል ማለት ነው። ይህ የመጀመሪያው መሬት ለመሬት የጎተቱበት ታስሮ ድኅረት ይባላል ማለት ነው። አስረው መሬት ለመሬት እንደጎተቱት እንደተዘባበቱበት ይናገራል። ይህንን መጽሐፋችን እንዲህ ይላል። ይሁዳን
እንግዲህ ጌታችን አሳልፎ የሰጠው ይሁዳ ከእነርሱ ጋር ነበረ። ይሁዳን ይሁዳን ተከትለው የመጡት የአይሁድ ጭፍሮች ከቀያፋ ቤት እስከ ጲላጦስ አደባባይ በተነጠፈ ዓለት ላይ ከቀያፋ ቤት እስከ ጲላጦስ አደባባይ በተነጠፈ ዓለት ላይ 130 ጊዜ ጥለውታል። ክርስቲያኖች ጭፍሮች ይህ ሁሉ ለእኛ የተከፈለ ከቀያፋ ቤት እስከ ጲላጦስ አደባባይ ድረስ 130 ጊዜ ጥለውታል። ከጌቴሴማኒ እስከ ሐና ከሊቀ ካህናቱ ሐና ቤት ድረስ ደግሞ በምድር ላይ 65 ጊዜ እግዚአብሔሮች ጥለውታል። የዘንባባ ገመል ጎንጉነው በአንገቱ ላይ በማስገባት በመሬት ላይ 3 ጊዜ ጥለውታል። 3 ጊዜ ጎትተውታል። መሬት ላይ አጋድመው 140 ጊዜ እግራቸው መሬት ላይ የማጋደም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 140 ጊዜ ረግጠውታል። አፉን 30 ጊዜ በጡጫ መጥተውታል። ብርሃናዊ ፊቱን በቡጢ 25 ጊዜ መጥተውታል። ጭኖቹን 80 ጊዜ በዱላ መጥተውታል ይለናል። ይህንን የምናገኘው ድርሳነ ማርያም የሚባል ቤተክርስቲያናችን መጽሐፍ ቅዱስ ዮሐንስ ጥቁረ ጊዜ የተባለ ከመከራው ያልተለየ ቁጥረ ገጽ ሐዋርያው እሱ የጻፈልን መከራው ሲከታተል የነበረ ድርሳነ ማርያም መጽሐፍ ላይ ያለ ነው። ብዙ ጌታችን አምላካችን ኢየሱስ የሚያክል መከራ እንዳለምናለ ሲከፍ ይህ 13ቱ ማለት መስቀል አንደኛው ነው። አስሮ ድሪት በመታሰሩ እየጎተቱ በዛ በዓለታማው ድንጋይ ቦታ እንደጎተቱት ይናገራል። ሁለተኛው የእግዚአብሔር ልጆች ተጸፎ መልታይት ይባላል። ተጸፎት ማለት ጸፋ መታ፣ በጥፊ መታ የሚል የግስ ቃል ሲሆን ከዛ የወጣ ሲሆን መልታይት ማለት ጉንጭ ማለት ነው። ክርስቲያን ጉንጭ። ስለዚህ ጉንጭ መመታት ነው። አምላካችን ኢየሱስ ክርስቶስን በአይሁድ በረከሰ እጃቸው በጥፊ መቱ። በጥፊ እንደመቱት ይናገራል። ስለዚህ በጥፊ ሊቀ ካህናት ኢየሱስ ክርስቶስን አምላካችን መድኃኒታችን ኢየሱስ ክርስቶስን በጥፊ አይሁድ ርጉማን መተውታል። ክርስቲያን በበሉ እንግዲህ አይሁድ የመቱበት ምክንያት ስናየው ሊቀ ካህናቱ ቀያፋ ጥያቄ ሲጠይቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነቱን በመናገሩ እውነቱን በመመለሱ በጥፊ እንደመታው ይናገራል። ለእሱ ደግፈው ለባለስልጣን ዛሬ ደግፈው መስኪኖችን፣ ድሆችን፣ እውነተኞችን የሚማቱ ብዙዎች አሉ። ዛሬ ዓለም የምትደግፈው ሐሰተኛ ነው። ዓለም የምትደግፈው ወንበዴን ነው። ዓለም የምትደግፈው የታወቀ ነው። ስለዚህ ክርስቲያኖች አምላካችን መድኃኒታችን ኢየሱስ ክርስቶስ የአዳምን መርገም የአዳምን መገፋት ለማራቅ በጥፊ እንደተመታ ይናገራል መጽሐፉ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስን በጥፊ መቱት። ይህ ተጸፎ መልታይት ይባላል። ቅዱሳን መላእክት ፊትህን ለማየት አንችልም ብለው በክንፋቸው ፊታቸውን እንደሚሸፍኑ መጽሐፍ ይነግረናል። ብርሃናዊ ፊቱን ለማየት ስለማይችሉ ፊታቸውን ይሸፍናሉ። ጌታችን ኢየሱስ ክርስቶስን በጨርቅ ሸፍነው እንደደበደቡት እንደመቱት ይናገራል። ይህም ደግሞ እንዲህ ይላሉ፣ ክርስቶስ ሆይ በጥፊ የመታ ማን ነው እያሉ ይዘባበቱበታል። ንገረን፣ ማን የመታ ትንቢት ተናገር እያሉ እየዘበቱ በጥፊ መተውታል። ይህ 13ቱ ሕማማት ሁለተኛው ሆኖ ሊቃውንት አባቶቻችን ያስተምራሉ። የክርስቲያን ቤተሰቦች፣ የእግዚአብሔር ልጆች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን መከራ የተቀበለው ለእኔና ለእናንተ ሲል በጠላት ዲያብሎስ እጅ ወድቆ በነፍሱ ይቀለድበትና ይዘበትበት ይንገላታ የነበረውን የሰው ልጅን ለማዳን ሲል በጠላቶቹ እጅ በአይሁዳውያን እጅ ወድቆ አምላካችን መድኃኒታችን ኢየሱስ ክርስቶስ ጌታችን በጥፊ ለእኔና ለእናንተ ሲል ተመታ። ይህንን መከራ እንደተቀበለ መጽሐፍ ቅዱስ ይነግረናል። ሰይጣን በጥፊ የመታውን አዳምን ለመካስ ሲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጥፊ ተመታ። በኃጢአት ጥፊ የተመታውን የሰው ልጅ ለማዳን ሲል እና የእናንተ አምላክ በጥፊ እንደተመታ መጽሐፍ ነው። ስለዚህ ክርስቲያኖች ሁለተኛው መከራ ይህ ነው መጽሐፍ ቅዱስ እንደሚነግረን። ሶስተኛው አክሊለ ሦክ ይባላል። አክሊለ ሦክ ከ13ቱ ሕማማተ መስቀል ውስጥ አክሊለ ሦክ ነው። አክሊለ ሦክ እንግዲህ ክርስቲያኖች አምላካችን መድኃኒታችን ኢየሱስ ክርስቶስ ለአይሁዶች ተሰራቱ ከተሰጠ በኋላ የሾህ አክሊል ጎንጉነው ድብበሉ የሾህ አክሊል ጎንጉነው በራሱ ላይ እንደ ዘውድ ደፍተውለት ነበር። በዘንግ እየመጡ እንደ ዘውድ ደፍተውለታል። የሰው ዘር የአዳም ልጆች ከአዳም ጀምሮ በሰይጣን ተንኮል የኃጢአት እሾህ ተጎንጉኖ በራሳቸው ላይ ስለነበረ አምላካችን እሱን እሾህ ለማራቅ ሲል የእሱን በደል ለመሸከም ለእኛ ሲል
የእሾህ አክሊል በራሱ ላይ እንደደፉበት መጽሐፍ ቅዱስ ይነግረናል። ያን ለማስወገድ በሰው ላይ የወረደውን የኃጢአት እሾህ፣ በሰው ላይ የተጠመጠመውን የኃጢአት የእሾህ አክሊል፣ የእሾህ ዘውድ በራሱ ላይ በልቡ ራስ ላይ በህሊናው ራስ ላይ ያለውን ለማስወገድ ሲል በእሾህ አክሊል ጎንጉነው በራሱ ላይ አድርገውበታል። ይህንንም የአዳምን በጨለማ በኃጢአት የተሸፈነ በኃጢአት ጨለማ የተከደነ የአዳምን ገጽ ፊቱን ለማብራት ሲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእሾህ አክሊል ተደፍቶበት እሾሁ ሲወጋው ወደ ጭንቅላቱ ወደ ራስ ቅሉ እሾሁ ጠልቆ ሲገባ ፊቱ በደም ለበሰ። ፊቱ በደም ለበሰ። አዳም የለበሰውን የጨለማ ልብስ ለመክፈፍ ሲል ጌታችን ብርሃናዊ ፊቱ በደም እንደለበሰ እሾህ አክሊል እንደደፋ መጽሐፍ አባቶቻችን ሊቃውንትን ያስተምራሉ። ይህንንም ክርስቲያኖች ዘወትር በጭንቅላታቸው ሊያስቡት ይገባል። ዛሬ ብርሃን የለበስነው ዛሬ ብርሃን ያየነው አምላካችን በፊቱ በፈሰሰው ደም በፊቱ በለበሰው ደም በፈሰሰበትና በከፈለው መከራ ነው። ለቤተ ክርስቲያናችን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ታስተምራለች። አራተኛው ተኮሮቶረስ ይባላል። ተኮሮቶረስ ማለት ተኮራት የሚለው ኮራት መታ የሚል ግስግስ ሲሆን እሱም ደግሞ ርዕስ ማለት ያው ራስ ነው። በቁሙ ያው መድኃኒታችን ኢየሱስ ክርስቶስ ራሱን በዘንግ እንደተመታ ይነግረናል። ራሱን በዘንግ አይሁዳውያን ከያዙት በኋላ በዘንግ መጥተው በተለይ ቅድም የጠቀስኩት የእሾህ አክሊል ራሱ የተጎነጎነው ሲያስገቡት አልገባላቸው ሲል ልክ እኛ ዛሬ ሚስማር እንጨት ላይ ለማስገባት በመዶሻ እንደምንመታው ያ እሾሁ ወደ ውስጥ እንዲገባላቸው በዘንግ እየመቱ ደሙን እንዳደረጉት። ስለዚህ በዘንግ መመታቱ እናንተ ሲል ነው። ስለዚህ የራስ ቅሉን እንዲበሳላቸው አድርገው በዚህ ዘንግ አምላካችን መድኃኒታችን ኢየሱስ ክርስቶስን የደም ጎርፍ እስኪጎርፍበት ድረስ በፊቱ ደም እስኪጥለቀለቅ በአንገቱና በጀርባው ደም እስኪወርድ ድረስ በዚህ ዘንግ መጥቶ የእሾህ አክሊሉ እሾሁ ወደ ራሱ እንዲገባ አድርገው ቀጥቅጠውታል። ይህ የተቀበለ ነው። አምስተኛው ወሪቀ ምራቅ ይላሉ ሊቃውንት ነው። ወሪቅ ማለት እንጥፍ ማለት ነው። ስለዚህ ምራቅ ያው በቁሙ ምራቅ ነው። በነቢዩ በኢሳይያስ መጽሐፍ እንደተጻፈ እግዚአብሔር ልጆች ፊቴን ከውርደትና ከጥፋት አልመለስኩም ተብሎ እንደተነገረው እየዘበቱበት እያዋረዱት ምራቃቸውን ተፉበት፣ ምራቃቸውን ተፉበት። እንግዲህ ልብ በሉ የኃጢአት ምራቅ በኃጢአት የቆሸሸውን የሰውን ሕይወት ለማጥራት ሲል አምላካችን መድኃኒታችን ኢየሱስ ክርስቶስ ንጹሕ ባሕርይ የሆነው ጌታችን በርኩሳን በተረገሙ ሰዎች አፍ ምራቅ ተነፋ። ይህ ውርደታችንን ለማራቅ ሲል ይቅር ባይ አምላካችን ምራቅ እንደተፉበት እናገራለን። ክርስቲያኖች እንግዲህ ልብ በሉ ወሪቀ ምራቅ ከባድ ነገር ነው። የረከሰ ምራቃቸው ይላል ሊቃውንት ሰይጣን የተፋበትን የኃጢአት ምራቅ የተፋብንን የኃጢአት ምራቅ ለማራቅ ከእኛ ላይ ለመጥረግ ሲል ጌታችን በኃጢአተኞች፣ በወንበዴዎች፣ በክፉዎች፣ በአይሁድ፣ በርጉማን በእነዚህ በጨካኞች አንደበት የረከሰ ምራቃቸው ተተፋበት። የረከሰ ምራቃቸው በአምላካችን ላይ ተተፋበት። በሥራው ከገነት ተራቅቶ ተተፍቶ የወጣውን በኃጢአቱ ምክንያት ተዋርዶ የወደቀውን የሰው ልጅ ለማዳን ሲል ንጹሕ የሆነውን ኃጢአት የሌለበትን ሁላችንን ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስን ንጹሕ የሆነውን አምላካችን በብርሃናዊ ፊቱ ላይ በንጹሕ ፊቱ ላይ ምራቅ ይላል። ስለዚህ አንዱ መከራ ይህ ነው ማለት ነው፣ ወሪቀ ምራቅ። አሁን ብዙዎች አንዳንድ ሰዎች አሉ ምራቅ መተፋት ለምን ከ13 ሕማማት ተቆጥሮ ተደምሮ ይቆጠራል የሚሉ ይህ የሞኝነት ጥያቄ ነው። እንዲያውም ከ13 ከ12ቱ ሕማማት ይልቅ ይሄኛው ከባድ እንደሆነ ሊቃውንት ያስተምራሉ። ለምን ሰው የሞራል የህሊና ስብራት ሲደርስበት ከባድ ነው፣ ውስጣዊ ስብራት። እኛ እንኳ ዛሬ ሰው እንደናቀን እንዳዋረደን በጣም እንድንሰበር ሲፈልግ ምራቅ ነው የሚተፋብን አይደለም እንዴ? ምራቅ ይተፋብን። ምራቅ እጅግ ከባድ ነው። የስነ ልቦና ስብራት ውስጣዊ ህመም አለው። ውስጣዊ ህመም አለው። ማንም ሰው ምራቅ እንዲተፋበት አይፈልግም። ይህ ምናለ የሚያስንበሳጭ
ከሚተፋብኝ እኮ ቢመታኝ ይሻለኝ ነበር እንላለን። ውስጣችን ስለሚሰበር ማለት ነው። ንጹሕ የሆነውን አምላክ በባህሪ ቅዱስ የሆነውን አምላክ የሰው ልጅ ለማዳን ሲል የመጣውን አምላክ ምንም ኃጢአት ያልተገኘበትን ጌታ ደግሞ ተፉበት። እኛ በበደላችን እንኳ በድለን ሲተፉብን እንናደዳለን። አምላካችን ጌታችን ኢየሱስ ክርስቶስ ግን ንጹሕ ነው፣ ኃጢአት አልተገኘበትም። ጲላጦስ እንደተናገረ በዚህ ሰው ላይ ምንም በደል አላገኘሁበትም ብሏቸው ነበር። እነሱ ግን ተፉበት። የበለጠ ሕመሙን ደግሞ ከፍ የሚያደርገው ደግሞ ጌታችን ኢየሱስ ክርስቶስ ፈጣሪ ነው፣ በፍጡሩ ነው የተተፋበት። ንጉሥ በሚገዛው ላይ ገዡ ሲተፋበት፣ ባሪያ በንጉሱ ላይ በጌታው ላይ ሲተፋበት አያሳዝንም? ይህ ነው ስብራት እንዲሆን ያደረገው። ስለዚህ መራቃቸውን የተፉበት 13ቱ ይቆጠራል። ክርስቲያኖች ልብ ብለን ልናስተውል የሚገባው ይህ ነው። ምራቅ እንደተተፋበት ከባድ ሕማም ነው። አንዳንድ ሊቃውንት ደግሞ ከምራቅ መተፋት ጋር ታርቆተ ልብስን ደምረው ይቆጥራሉ። የልብስ መራቆት አምላካችን መድኃኒታችን ኢየሱስ ክርስቶስ ልብሱን ራቁቱን እንዳደረጉት የሚገልጥ ነው። ታርቆት ማለት መታረዝ፣ ታረዘ፣ ተራቆተ ማለት ነው። ፀሐይና ከዋክብት ብርሃን ያለበሰ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስን ልብሱን እንደገፈፉት ራቁቱን እንዳቆሙት መጽሐፍ ይነግረናል። ይህም ትልቅ ከባድና ውርደት ነው። እሱን ለማዋረድ ራቁቱን ለማቆም በብሉይ ኪዳን ልብስ ሲቀደድ የውርደት ምልክት ነው። ይህ ነው መጽሐፉ ሊቀ ካህናቱ ሰልሞኛልና ብሎ ልብሱን ቀደደ፣ ቀሚሱን ቀደደ ይላል አይደለም? ተዋርጃለሁ ሲል አምላካችንም አንተ የተዋረድክ ነህ ብሎ ጌታችን ኢየሱስ ክርስቶስን ልብሱን ቀደዱት። ይህንንም በትዕግስት ተቀብሏል አምላካችን። ለምን ቢሉ ጌታችን አዳም በገነት ሳለ የብርሃን ልብስ ለብሶ በኃጢአት ምክንያት ዲያብሎስ በፈጠረው ሴራና ተንኮል ምክንያት ኃጢአትን በመስራቱ የብርሃን ልብሱ ተገፎ ራቁቱን እንደወጣ እንደተሰደደ ያንን ካሳ ለመካስ አምላካችን ለሁሉ ለከዋክብት ብርሃንን የሚያለብስ ለፀሐይ ብርሃንን የሚያለብሳት ከዋክብትን ጨረቃን በብርሃን የሚያንጸባርቅ የሚያሸበርቅ ጌታ ለተራቆቱት ልብስን የሚያለብስ ጌታ የሚደርብ ጌታ እሱን ራቁቱን እንዳደረጉት ሊቃውንት ከዚህኛው ቆጥረው ይናገራሉ። የጸጋ ባለቤት አምላካችንን ብርሃን የሚሰጠውን የሚያለብሰውን ጌታችንን አይሁዳውያን ልብሱን አራቁት ገፈፉ። ይህም ደግሞ ለእኛ ልጅ ለሰው ልጆች የጸጋ ልብስን እንመልበስ የአዳምን ራቁትነት ለማልበስ ሲል እሱ ተራቆተ፣ ተገፈፈ። ጌታችን ኢየሱስ ክርስቶስ ራቁቱን እንደሆነ መጽሐፍ ይነግረናል። ይህ እንግዲህ አምስተኛው መከራ ነው። እንግዲህ ያው ከወድቀ ብርሃን ጋር ተደምሮ የሚቆጠር ነው ብዙዎች ጊዜ። ስድስተኛው ተቀስፎ ዘባን ነው። ልጆች ተቀስፎ ዘባን ተቀስፎ ማለት ያው ቀሰፈ፣ ገረፈ ካለው የግዕዝ ግስ የተገኘ ነው። መድኃኒታችን ኢየሱስ ክርስቶስ ጀርባው እስኪላጥ፣ አጥንቱ እስኪጋጥ፣ ደምሱ እስኪበጣጠስ፣ ሥጋው እስኪቆረስ ድረስ ርኅራኄ በሌላቸው ርጉማን በሆኑ በጨካኞች አይሁዳውያን እጅ ተገርፏል። ይህ በጣም የሚያሳዝን ነገር ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉ መከራ አግኝቷል። ይህንንም ደግሞ ልባቸውን ሰይጣን ስላደነደነው፣ ሰይጣን ልባቸውን በጭካኔ ስለዘጋው እነዚህ አይሁዶች በስራቸው እሱን ከልባቸው ቆጥረው በዕብራውያን ልማድ የሚገረፍ ሰው 40 ጊዜ የሚገረፍ የታዘዘው 40 ነው የታዘዙት። ነገር ግን ገበጣ ጨዋታ እየተጫወቱ አንዱ ቆጣሪ አንዱ ገራፊ ሆኖ ልክ 39 ከሆነ በኋላ ቆይ ተሳስተሃል እንደገና ቁጠር እያሉ እጃቸው እስኪደክም 6666 ጊዜ አምላካችን ገረፉት። አጥንቱ እስኪታይ፣ ደምስሩ እስኪበጠስ፣ ሥጋው እስኪቆራረስ፣ ጀርባው እስኪላጥ ድረስ፣ ደሙ እንደ ምድር ላይ እስኪጎርፍ ድረስ ይህን ያክል ጭካኔ ንጹሕ በሆነው በአምላካችን ባለበደለው በጌታችን በደል ባልተገኘበት በቅናት አይሁዳውያን ይዘው ይህንን ግፍ ፈጽመውበታል።